ሁሉም ነገር የሚጀምረው በጆን ዲ ሮክፌለር እንደ አውሮፓውያን አቆጣጠር በ1839 እስከ 1937 የነዳጅ ባለጸጋ የአሜሪካ የመጀመሪያ ቢሊዮነር በጆን ዲ ሮክፌለር ነው። በ20ኛው ክፍለ ዘመን መባቻ ላይ በዘይት ኩባንያ ስታንዳርድ ኦይል አማካኝነት 90% የሚሆነውን የነዳጅ ማጣሪያ ተቆጣጥሮት ነበር። እርሱ በዓለም ላይ የመጀመሪያው ቢሊዮነር ብቻ ሳይሆን በታሪክ ውስጥም ከነበሩ እጅግ ባለጸጎች አንዱ ነው። ዓለምን በጀርባ ይዘውሯታል ተብሎ ከሚጠረጠሩ ሰዎች መካከል አንዱ የሆነውን የሮክፌለር ቤተሰቦችን በአጭሩ እንሆ። የሮክፌለር ቤተሰብ በአሜሪካ ታሪክ ውስጥ በጣም ታዋቂና ሀብታም ከሆኑ ቤተሰቦች ውስጥ አንዱ ነው። እንደ አውሮፓውያን አቆጣጠር በ1839 በዩናይትድ ስቴትስ ጆን ዲ ሮክፌለር ተወለደ። ከልጅነቱ ጀምሮ በንግድ ሥራ ላይ የተሰማራው ጆን ዲ ሮክፌለር ከዚያ ወደ ነዳጅ ኢንዱስትሪ ገባ። እንደ አውሮፓውያን አቆጣጠር በ1870 ስታንዳርድ ኦይል የተባለውን ኩባንያ እንዳቋቋመ ታሪኩ ያወሳናል። በወቅቱ የነዳጅ ዘይት በጣም ተፈላጊ ነበር። ለነዳጅ፣ ለመብራትና ለኢንዱስትሪ ጥቅም ይውል ነበር። ንግዱም እያደገ መጣ። በተጨማሪም ሌሎች ኩባንያዎችን በእጁ ስር ማስገባት ቻለ። በባንክ፣ በፖለቲካና በንግድ ሥራ ዘርፍ ላይም እየተሰማራ መጣ። እንደ አውሮፓውያን አቆጣጠር በ18ኛው ክፍለ ዘመን መጨረሻ ላይ በዩናይትድ ስቴትስ የነዳጅ ገበያ ውስጥ ከፍተኛ ድርሻን ተቆጣጠረ። በ19ኛው ክፍለ ዘመን መባቻ ላይ በዘይት ኩባንያው ስታንዳርድ ኦይል አማካኝነት 90% የሚሆነውን የነዳጅ ማጣሪያ መቆጣጠር ቻለ። የእሱ የምርምር ቡድኖች ፔትሮኬሚካሎችንና ሁሉንም አይነት ኬሚካሎች ከዘይት መፍጠር እንደሚቻል አሳዩ። ለምሳሌ የመጀመሪያው ፕላስቲክ ባኬላይት እንደ አውሮፓውያን አቆጣጠር በ1907 ከዘይት የተሰራ ነበር። በዛም እሱና ሄንሪ ፎርድ ይበልጥ እየተቀራረቡ መጡ። በተጨማሪም አንድሬ ካርጌንን አብሮ ለመስራት በር ከፈተላቸው። ይህ ለሮክፌለር ዘይት፣ ኬሚካልና የሕክምና ኢንዱስትሪዎችን በአንድ ጊዜ በሞኖፖሊ የመቆጣጠር ዕድልን ለተመለከተው አስደናቂ አጋጣሚ ነበር። ነገር ግን የሮክፌለር የሕክምና ኢንዱስትሪ እቅድ ላይ አንድ ችግር ገጠመው። በወቅቱም በአሜሪካ ውስጥ የተፈጥሮ እጽዋት መድኃኒቶች በጣም ተወዳጅ ነበሩ። በአሜሪካ ውስጥ ያሉ ግማሽ ያህሉ ዶክተሮችና የሕክምና ኮሌጆች ከአውሮፓና ከሀገሬው ተወላጅ የተገኘውን ዕውቀት በመጠቀም ሕክምናን ያደርጉ ነበር። ያለውን የፖለቲካ ተሰሚነት በመጠቀም የእነሱን አዲስ አስተምህሮት የማይቀበሉትን ዶክተሮች ወደ እስር ቤት ማስገባት ጀመረ። እንደ አውሮፓውያን አቆጣጠር በ1901 የሮክፌለር የሕክምና ምርምር ተቋም የአሁኑ የሮክፌለር ዩኒቨርሲቲ በመባል የሚታወቀውን አቋቋመ። ይህም ተቋም የባዮሜዲካል ምርምርን ለማራመድ የተወሰነ ሲሆን ክትባቶችን፣ አንቲባዮቲክሶችንና የሰው ሰራሽ መድኃኒቶችን ጨምሮ የተለያዩ የሕክምና ዕቃዎችን በማምረት ረገድ ላይ ትልቅ ሚና ተጫውቷል። ከዚህም እያደገ የመጣው የመድኃኒት ኢንዱስትሪ ዋና መሰረት ሆኗል። ሮክፌለር $100 ሚሊዮን የራሱን ገንዘብ በዚህ ሰዓት ላይ ከ2.6 ቢሊዮን ዶላር በላይ የሆነውን ገንዘብ በማውጣት ለማሰልጠንና ከዛም አዲሱ መድረክ በመደገፍ ባህላዊ ሕክምናን የሚከለክሉ ዶክተሮችን፣ የክሊኒካል ተመራማሪዎችንና ኬሚስቶችን ለመቅጠር ለማሰልጠንና ለማሰማራት አውሎበታል። እንደ አውሮፓውያን አቆጣጠር በ1902 በኮንግረስ የተመረጡትንና አሳሳሽ መረጃዎችን መሰረት በማድረግ የጠቅላላ ትምህርት ቦርድ እንዲቋቋም ተጨማሪ እንደገና $1 ሚሊዮን ለምርመራና ለትምህርት ለአዲሱ ሞደርን ሜዲሲን እንዳፈሰሰ ታሪኩ ይነግረናል። ከእጽዋት የሚገኙ ተፈጥሯዊ መድኃኒቶችን ፈውስ የማግኘት ትልቅ ለውጥ ከሚያመጣ ክፍል እስከ ኬሚካሎች ሱስ የሚያስይዝ መድኃኒቶችን ከፔትሮሊየም ላይ ከተመሰረቱ ምርቶች የተሰሩ ኪኒኖችን ድረስ የጆን ዲ ሮክፌለር ሞኖፖሊስት ጎን በትርፍ ስም ምርጥ የሕክምና ልምዶችና ባህላዊ መድኃኒቶችን ሰርዟል ብለው ተቺዎች ይወቅሱታል። እርሱ ግን ግልጽ ዘረኛ ነበር፣ ከማርጋሬት ሳንጋር ጋር በሐሳብ ይስማሙ ነበር ብለው ይወቅሷቸዋል። እንደ አውሮፓውያን አቆጣጠር በ1909 ሮክፌለር የአይሪሽ ተወላጅ የሆነውን የብረት ባለጸጋና የአሜሪካ ስቲል መስራች አንድሪው ካርኔጊን በሆስፒታሎችና ክሊኒኮች ብሔራዊ ጉብኝት እንዲያደርጉ መረጠው። ይህም አሁን ላይ ያለውን የህመም፣ የበሽታና ሕክምና ዘዴዎችን ለመገምገም ነበር። በመሆኑም ካርኔጊ የቀድሞ ትምህርት ቤት መምህር የነበሩትን አብርሃም ፍሌክስነርን መረጠ። እሱም ሐኪምም ሳይንቲስትም አልነበረም፣ በእርግጠኝነትም ዶክተርም አልነበረም። ነገር ግን በእውነቱ በኬንታኪ የሚገኝ
ለትርፍ የተቋቋመ ኮሌጅ ባለቤትና ኦፕሬተር ነበር። እስከዚያ ጊዜ ድረስ አብዛኛው ዶክተሮች በሽታን ለማከም ተፈጥሯዊ ቅጠላ ቅጠሎችንና ውህዶችን በመጠቀም ሁሉን አቀፍ ሕክምና ይለማመዱ እንደነበር ታይቷል። ይህም በዓለም ዙሪያ ለብዙ መቶ ዘመናት ሲከናወን ቆይቷል። በሌላ በኩል ደግሞ የአሜሪካ መንግስት ስታንዳርድ ኦይልን በሞኖፖሊ የሚመራ ድርጅት ነው ሲል ክስ አቀረበበት። በመቀጠልም እንደ አውሮፓውያን አቆጣጠር በ1911 በዋለው ችሎት ላይ ጠቅላይ ፍርድ ቤቱ ኩባንያውን ወደ ትናንሽ ኩባንያዎች እንዲከፋፈሉ አዘዘ። በኋላ ላይም ወደ ቼቭሮን፣ ኤክሰን ሞቢል ወዘተ ተከፋፍሏል። ክፍል 1 በዚህ ያበቃል። ክፍል 2 ይቀጥላል። ስላዳመጡን ከልብ እናመሰግናለን እያልን እንደዚህ አይነት መረጃ እንዲደርሶት ከፈለኩ ላይክ፣ ሰብስክራይብ እና ሼር ያድርጉ እያልን በአክብሮት እንጠይቃለን። በሌላ ፕሮግራም እስክንገናኝ ቸርን ሰንብት።